ነፍስን የምታሻግር የጻድቃን መሪ ለቅዱሳን መመኪያ አቤቱ የእውቀት ዓይኖችን ስጠን። ዘወትር አንተን ያዩ ዘንድ ጆሮቻችንም ያንተን ብቻ ቃል ይሰሙ ዘንድ ሰውነታችን ከጸጋ ከጠገበች ዘንድ ንጹሕ ልቦናን ፍጠርልን። አሁን የምንገኘው ደግሞ ከጀርባ የምትመለከቱ ነው። ጽሑፉን አሳያችኋለሁ። እዚህ ጋር ማዶ ላይ የምታዩት ቅድም የገባንበት ገዳም ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁ የእግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም ወዳጆች፣ በመላው ዓለም የምትገኙ ውድ ኢትዮጵያውያንና ትውልደ ኢትዮጵያውያን እንደምንከረማችሁ እንደምንሰነበታችሁ። ዛሬ እንግዲህ በአዲስ ቪዲዮ እንደምትመለከቱት ክቡራን ገብርኤል ሂደናል ማለት ነው። በክቡራን ገብርኤል ያሉ አስደናቂና ታሪካዊ ነገሮች እናያለን። የቤተ ክርስቲያኑ አሰራር ጥንታዊነት እጅግ በጣም ከዘመኑ አንጻር ስናየው እጅግ በጣም ረቂቅ የሆነውን ገዳም እያየን ያለ ነው። ስለዚህ በዚህ ቪዲዮ ውስጥ ከመጨረሻው ቆያችሁ ድጋሚ እናንተ ወደዚህ ገዳም ስትሄዱ ምን ታሪክ ታያላችሁ የሚለውን እስከ መጨረሻው አብራችሁን ከቆያችሁ በዚህ ቪዲዮ ታያላችሁ ማለት ነው። ከመስቀለ ክብራ እንጦንስ ኢየሱስ የእናቶች ገዳም በግምት በጀልባ 10 ደቂቃ እንደተጓዝን ይህንን የመሰለ ደሴት እናያለን። ከዚህ ደሴት ስንወርድ በትልቁ እንኳን ደህና መጡ ክቡራን ቅዱስ ገብርኤል አንድነት ገዳም በ1313 ዓመተ ምህረት የተመሰረተ ነው የሚል ጽሑፍ እናያለን። ወደ ገዳሙ ገብተን ስንራመድ የገዳሙን የዕጣን መዓዛ እያሸተትን የአባቶቻችን ጥበብ እያደነቅን ወደ ውስጥ ስንገባ ጥንታዊነቱ ጎልቶ የሚታይ 13ኛው መቶ ክፍለ ዘመን በአካል የነበርን እስኪመስልን ድረስ ይህንን የመሰለ ድንቅ ጥበብ እናያለን። ክቡራን ቅዱስ ገብርኤል አንድነት ገዳም ውስጥ ቤተ ክርስቲያኑን ስታዩ መንፈሳችሁ እየታደሰ ሰላም እየተሰማችሁ ይሄዳል። በውኑ በእኛ ዘመን እንዲህ አይነት ጥበብ ይገኝ ይሆን ይሰራ ሲሆን ብለን መልስ የሌለው ጥያቄ ውስጣችንን እንጠይቃለን። የቤተ ክርስቲያኑን ዙሪያ ስንዞር እጅግ ልዩ የሆነ የዕጣኑን መዓዛ እናሸታለን። ይህንን ገዳም የመሰረቱት ታላቅ አባት አቡነ ዘዮሐንስ ከዕለታት በአንድ ቀን የዚያችን ደሴት እርዝመቷን ወርዳኑና ቁመቷን ያይ ዘንድ ሲመላለስ ከዚያች ተራራ በስተደቡብ ብዙዎች ሰዎች አይቶ ከዚህ ምን ትሰራላችሁ አላቸው። ለአምላካችን ለዘንዶ ምግብን እንሰጠው ዘንድ ጌታችን አዘውናልና የዘንዶውን መምጣት እንጠብቃለን አሉት። የሀገሩ ሰዎች በየተራቸው ይህንን ያደርጉ ነበር። ጃንቹሃ የተባለ ጌታቸውም እንዳዘዛቸው 1 ከብት፣ 1 ማድጋ ወተትና 1 በግ በየቀኑ ይሰጡት ነበር። እንዲሁም ሲባባሉ ያ ዘንዶ ምድርን እያናወጣት መጣ። እርሱ ግን በመስቀሉ በሥላሴ ስም አማተበበት። ያን ጊዜም መርዙ ተሻረ። በፈጣሪ ስም እገድለዋለሁ፣ እናንተ ግን ሰይጣን ካደረበት ከዚህ ዘንዶ ሁላችሁም ትድናላችሁ አላቸው። ያን ጊዜም ይጸልይ ጀመር። ዳንኤልን የባቢሎን ሰዎች ከሚያመልኩት ዘንዶ ያዳንኸው አቤቱ እንዲሁ አድነኝ። ሰማዕቱ ቅዱስ ጊዮርጊስን ደራጎን ከሚባል ዘንዶ አፍ ያዳንኸው አንተ በተኩላና በዘንዶ ላይ ትቀመጣለህና አንበሳና ዘንዶም ትገዛለህና አድነኝ ብሎ ጸለየ። ይህንም ብሎ ዳግመኛ ባረከ። ያን ጊዜም በአባታችን በአባ ዘዮሐንስ አምላክ ኃይል ያ ዘንዶ ወድቆ ሞተ።
በሰፈሩት ጊዜም የዚያ ዘንዶ ርዝመት 60 ክንድ ወርዱ 10 ክንድ ሆነ። በጊዜው ይሄንን ያዩ ሰዎችም የአባታችን የአቡነ ዘዮሐንስ አምላክ የተባረከና የተመሰገነ ነው ብለው አመሰገኑ። እነዚያም ሰዎች በታንኳቸው ሂደው ስለሚያመልኩት ስለዚያ ዘንዶ ሞት ለአካባቢያቸው ሰዎች ለሕዝቡ ሁሉ ነገሯቸው። ከዚህ በኋላ በዚያ ወራት ወደ ዘጌ ገዳም ሄዶ ከዚህ ሀገር ሰዎች ጋር ተገናኘ። በመምጣቱም ሁሉም በጠቅላላ ደስ ብሏቸው እንደ መንፈሳዊ አባታቸው አደረጉት። አባይም በጭልፋ እንደሚሉት ይህንን ትንሽ ተአምር ለእናንተ ይደርስ ዘንድ አቀረብኩላችሁ። እናንተም ይህን ታላቅ ገዳም ሄዳችሁ ለማየት እግዚአብሔር አምላክ ይፍቀድላችሁ። ይህ ቪዲዮ ለብዙዎች እንዲደርስ የተቻላችሁን ያክል ላይክ እና ሼር በማድረግ ለሌሎች አደርሱ። ለዛሬ የነበረን ቆይታ ይህንን ይመስላል። አብራችሁን ስለቆያችሁ ከልብ እናመሰግናለን። መልካሙ ሁሉ ይግጠማችሁ። ቸር እንሰንብት። ደህና ሁኑልኝ። የነበረን ቆይታ ይህንን ይመስላል። ሌላ ገዳምም አለ። እንግዲህ ቀጣዩን ቪዲዮ ደግሞ ፓርት 3 ክፍል 3 በሌላ ቪዲዮ መለሳለሁ። ኃጢአቴን ሳስበው ልቤ ይጨነቃል። ካንተ መለየቴ ነፍሴን አድክሟታል። ወደ አንተ መልሰኝ እኔ መለሳለው። እውነተኛ ሰላም ያለው ከቤት ነው።